ያለው እንደዚህ ነው። የፍጡር ሕይወት በደሙ ውስጥ ነውና በመሰዊያው ላይ ለሕይወታችሁ ማስተሰሪያ እንዲሆን ደሙን ሰጥቻችኋለሁ። ለሰው ሕይወት ስርየት የሚያስገኘው ደሙ ነው ይላል። ለሰው ሕይወት ስርየት የሚያስገኘው ምኑ ነው? ደሙ ነው። እስቲ የኢየሱስ ደም በሉ። እስቲ ጮክ በላችሁ በሉት። እስቲ የኢየሱስ ደም። ከዛ እንደዚህ ይላል፣ ስለዚህ እስራኤላውያን ከእናንተ ማንም ደም አይብላ፣ በመካከላችሁ የሚሆን መጻተኛም ቢሆን ደም አይብላ ይልና አልኩ። እንዲበላ የተፈቀደውን ማንኛውንም እንስሳ ወይም ደግሞ ወፍ አድኖ የያዘውን ማንኛውንም የእስራኤላዊ ወይም በመካከላችሁ የሚኖር ማንኛውም መጻተኛ ደሙን ከውስጡ ያፍስስ ይልና በአፈርም ያልብሰው። ቁጥር 14 ላይ እንዲህ የሚል ቃላት የማናቸውም ፍጡር ሕይወት ደሙ ነውና፣ ስለዚህ እስራኤላውያን የፍጡር ሁሉ ሕይወት ደሙ ነውና የማናቸውንም ፍጡር ደም አትብሉ፣ የበላው ሰው ሁሉ ተለይቶ ይጥፋ አልኳችሁ ይላል። እኔ አሁን የምፈልገው ትልቁ ነገር እዚህ ከዘሌዋውያን ለምን ጀመርከው ካላችሁ ደም የሚለውን ነገር የመጀመሪያ ደም ምንድን ነው ብለን ስናስብ ደም ውስጥ ትልቁ ነገር ምን አለ? የፍጥረት ሁሉ ደም ሕይወት አለው ይላል መጽሐፍ ቅዱስ። የፍጥረት ሁሉ ደም። ለዚህ ነው መጽሐፍ ቅዱስ ደምን ማፍሰስ እጅጉን ይጸየፈዋል። እግዚአብሔር ራሱ ደምን የሚያፈስብ ሰው ምን ይለዋል? ይበቀለዋል። ወይም ደግሞ ደም የሚያፈስ ሰው ተቅበዝብዞ ይኖራል። ያለበለዚያ ደግሞ ደምን የሚያፈሱ ሰዎች በጣም ኃይለኛ ጨካኝ ወይም ደግሞ የአጋንንት አለቆች ሆነው ይመረጣሉ። በመጽሐፍ ቅዱስ ውስጥ ራእይ ላይ መታችሁ ስትፈትሹት ኤልዛቤል ራሱ የብዙዎችን ካህናት የብዙዎችን ነቢያት ደም ይልና ሰክራ አይሏል። በምናቸው ይላል? በደማቸው። ስለዚህ ደም ምንድን ነው ካልከኝ ደሙ ሕይወት አለው። በደም ውስጥ ሕይወት ስላለ እስቲ በደም አሜን በለኛ። ስለዚህ ኢየሱስ መጥቶ ያንን ደም ነው ያፈሰሰው፣ ሕይወት የሆነውን ደም ወደ ቅድስተ ቅዱሳን ይዞትም ሲገባ ኢየሱስ ያንን ደም ነው። እስቲ ዛሬም ሕይወት አለኝ በሉኛ። በደም በለባከ። ስለዚህ እዚህ ጋር ትልቁ ነገር ዘሌዋውያን ምዕራፍ 17 ቁጥር 14 ላይ ምንድን ነው የሚለው? የፍጥረት ሁሉ ሕይወቱ ደሙ ነው ይላል። ሕይወቱ ደሙ ነው። ደሙ ጋር ምን አለው ይላል? ሕይወት አለው። አጠገብ ያለውን ሰውዬ ደም እንዳታፈስ ነው። ደም እንዳታፈስ ኮስተር በሉና ደም እንዳታፈስ በሉ። ደም እንዳታፈስ። አንዳንዱ ሰው ደም ማፍሰስ ማለት መግደል ብቻ ይመስለዋል። ደም ማፍሰስ ከቤተ ክርስቲያን ሰዎችን ማስወጣት ራሱ ደም ማፍሰስ፣ ከእግዚአብሔር ከበጉ ደም ለይታችሁት እንዲሄድ ማድረግ በራሱ የስህተትን አስተምሮ ሰጥቶ ከክርስቶስ ሕልውና ማውጣት፣ ከክርስቶስ ደም ግባት ውስጥ ውጪ ማድረግ ራሱ ሰው መግደል ነው። ስለዚህ ዛሬ ልንገራችሁ በደም ውስጥ ሕይወት አለ። እስቲ በደም ውስጥ ሕይወት አለ በለኛ። በደም ውስጥ ሕይወት አለ። እስቲ የኢየሱስ ደም በለኛ። የኢየሱስ ደም። ይሄ ደም የኢየሱስ ደም ምንድን ነው ያደረገልን የሚለው ነገር ቶሎ ቶሎ ብዬ ለማውራት እፈልጋለሁ። ግን ትልቁ ነገር እንድትይዙልኝ ደም ውስጥ ሕይወት አለ። ደም ውስጥ እስቲ ደም ውስጥ በለኛ። ደም ውስጥ የሆነ ደም ብዬ ሳውራ የኢየሱስን ደም ስለማወራ የሆነ የተገባ በእንስሳ የተገባ ቃል ኪዳን በሰዎችም ተፈሶ የተገባ የትኛውም ቃል ኪዳን እግዚአብሔር እንዲህ ብሎኛል፣ አፈርሳለሁ። አሜን። እስቲ በደንብ አሜን በሉ። አሜን። እስቲ ይፈርሳል በለኛ። እስቲ ይፈርሳል በለኛ። አጋንንት የመጨረሻ ግቡ ምንድን ነው የሚያደርገው ሲባል ቃል ኪዳን ሲያስገባ በደም ነው የሚያስገባ። ለምንድን ነው ደም የሚጠቀመው ካልከኝ ደም ውስጥ ሕይወት አለ፣ ማንነት አለ። ሕይወት ማለት ማንነት ማለት ያንተ ማንነት ያንተ እንቅስቃሴ ሁሉ ምን ውስጥ ነው ያለው ካልከኝ ደም ውስጥ ነው። ለዚህ ነው የመጨረሻ የሰይጣን ታርጌቱ ቃል ኪዳን ሰዎችን ሲያስገባ በምንድን ነው የሚያስገባቸው? በደም። አዘ ላስት ኪዳን ሲገቡ በደም ነው የሚገቡ። የመጨረሻ ባለጸጋ ነን ብለው የሚሯሯጡ ሰዎችንም ብታያቸው የልጃቸውን ደም ሰጥተው ነው ባለጸጋ የሆኑት። አንዳንድ ባለጸጎች ጋር ብትገባ የልጃቸው ደም መስዋዕት አለ እዛ አጋንንቱ ክፍል። ስለዚህ በደንብ አድርጋችሁ ስሙኝ። ዛሬ የትኛው በደም የተገባ የጨለማው ኪዳን በኢየሱስ ስም ይፈርሳል። እስኪ ይፈርሳል በለኛ። የትኛው በዘመን ላይ በዘሬዎች መካከል አንተ አወቅም
አንቺ አወቅሽም አላወቅሽም በኢየሱስም ዛሬ በሚሰበከው ስብከት የትኛውም የክርስቶስ ኢየሱስ ደም ያልሆነ ደም ሁሉ የተሰረዘ ይሁን። ከቤተ ክርስቲያን ላይ የተመታ ይሁን። በኪዳን ተማምለው የወጡ የትኛውም የክፉ ሰዎች ምክር የፈረሰ ይሁን። እሺ የፈረሰ ይሁን ለኛ። ስለዚህ በጣም ደም ውስጥ ነው ማንኛውም ነገር እስትንፋስ ያለው ሁሉ ህይወት ያለበት ማን ውስጥ ነው ስትለኝ ደም ውስጥ ነው። ኢየሱስ ክርስቶስን መቶ በቀራንዮ መስቀል ላይ የተሰቀለበት ትልቁ ማንነት ምንድን ነው ሲባል ዕብራውያን ላይ መቶ ደም ካልፈሰሰ ምን የለም ይለና ስርየት የለም፣ ይቅርታ የለም። ስለዚህ የኢየሱስ ደም እሺ የኢየሱስ ደም በለኛ። ዛሬ በጌታ በኢየሱስ ስም ትምክህታችሁ ሁሉ ኢየሱስ ላይ ይሆናል። እሺ ኢየሱስ ላይ ይሆናል በለኛ። ኢየሱስ ላይ ይሆናል። እሺ ትምክህቴ ሁሉ በለኛ። እሺ በኢየሱስ ላይ ይሆናል በለኛ። ኢየሱስ ላይ ይሆናል። እዚህ ምዕራፍ ዕብራውያን ምዕራፍ 9 ቁጥር 22 ላይ እንደዚህ የሚል ቃል ታገኛላችሁ። በእርግጥ ከጥቂት ነገሮች ስለተቀረ ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል ይላል። ምኑ ያዛል? ሕጉ ያዛል። መንጻት ትልቁ ነገር ደሙ ምን አደረገ ሲባል የመንጻትን ስርዓት ነው ያደረገ። በብሉይ ኪዳን ላይ አብዛኛውን የመንጻት ስርዓትን ስንመለከት እነኚህ ክፍል አንብብላችሁና ኢየሱስ እሱ ያድናል። ዘሌዋውያን ምዕራፍ 16 ቁጥር 11 ላይ ያለውን ዘሌዋውያን ምዕራፍ 8 ቁጥር 15 ላይ ያለውን ቁጥር 8 15 ላይ ያለው እንደዚህ ይላል። ሙሴ ወይፈኑን አረደ፣ ደሙንም ወስዶ መሰዊያውን ያነጻ ዘንድ በጣቱ የመሰዊያውን ደግሞ ቀንዶች ሁሉ ቀባ ይልና የቀረውን ደም በመሰዊያው ስፍራ አፈሰሰው። ለመሰዊያውም እንዲህ አድርጎ ያስተሰርይለት ዘንድ ቀደሰው ይላል። እስቲ በደንብ አሜን። ምን ይልለት ዘንድ? ያስተሰርይለት ዘንድ መሰዊያውን ሁሉ ምን አለው ይላል? ቀባው። በብሉይ ኪዳን ትልቁ ነገር ሊቀ ካህኑ ወደ ቅድስተ ቅዱሳን በዓመት አንድ ጊዜ የሚገባው የወይፈኑን ደም ይዞ ይገባል። የምኑን ደም? የወይፈኑን ደም በስንት ጊዜ? በዓመት አንድ ጊዜ ይዞት የሚገባውም ደግሞ ሊቀ ካህኑ ነው። ወደ ቅድስተ ቅዱሳን ይዞ ለመግባት በዓመት አንድ ጊዜ የሕዝቡን ሁሉ ይዞ ይገባል። ካህኑ ደግሞ ዕለት ዕለት የሚመጣውን ኃጢአተኛ ሁሉ የማስተሰረይ ስራ ምን ይላል? ይሰራል። ካህኑ በቀን በቀን ካህኑ ስራው ምን ማድረግ ነው? ሕዝቡን ከእግዚአብሔር ጋር ምን ማድረግ? ማስተሰረይ፣ ማስታረቅ። የሚገርመው በብሉይ ኪዳን ጊዜ የእንስሳው ደም ምንድን ነው የሚያደርገው ሲባል ኃጢአትን ሙሉ ለሙሉ የማስወገድ ስርዓት የለበትም። የሚገርመው ደሙ ምንድን ነው የሚያደርገው ሲባል የኃጢአተኛውን ኃጢአት በደሙ ይሸፍነዋል። የኢየሱስ ደም ግን እንደዛ ነው። እስቲ በደንብ አሜን። ከእንስሳ የሚበልጥበት የኢየሱስ ደም ሙሉ ለሙሉ ነው ኃጢአታችንን ያስወገደው። እስቲ ኃጢአቴ ተወግዷል በለኝ። ኃጢአቴ ተወግዷል። አረ በደንብ በለው። እሺ ኃጢአቴ ተወግዷል። ሰይጣን እንዳይከስሽ ከፈለግሽ ይህንን ደም ወቂው። የክርስቶስ ኢየሱስን ደም ካወቀው የትኛውም ከሳሽ ቢመጣ ዞር በል። እስቲ በደንብ አሜን። የማይደክም ደም አለ። ወደ ቅድስተ ቅዱሳን የገባ ደም አለ። ሊቀ ካህን አለ። እስቲ በደንብ አሜን። ለዚህ ነው አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ስታነቡ እንደዚህ ይላል፣ ወንድሞች ሆይ ኃጢአትን አትስሩ፣ ኃጢአት ብንሰራ ግን በአብ ዘንድ ምን አለን ይላል? እናንተዬ ጠበቃ አለን ብሎ ቢያበቃ ደስ ይል ነበር። ነገር ግን ለእኛ ብቻ አይደለም ደሙ ለዓለሙ ሁሉ ነው። ምን የቆመው? ጠበቃ። እስቲ በደንብ አሜን። እስቲ የኢየሱስ ደም በሉ። እስቲ ይበልጣል በሉ። ኢየሱስ እሱ ያድናል። ስለዚህ ጥቂት እንዲገባም ብዬ ነው ዘሌዋውያን ምዕራፍ 8ን ሄጄ ያነበብኩት። ዘሌዋውያን ምዕራፍ 8 ላይ ያለውን ቃል ስታደርጉ እንደሚገባ እንዴት አድርጎ አሮን ራሱ ወይፈኑን ካረደው በኋላ ደሙን መሰዊያ ላይ እንዴት እንደሚቀባ መጽሐፍ ቅዱስ ይነግረናል። ደሙ የኢየሱስ ደም በለኛ። የኢየሱስ ደም ከእንስሳ ደም ይበልጣል በለኝ። ኢየሱስ እሱ ያድናል። ስለዚህ ምን ልታወራ ነው ካላችሁ የአዲስ ኪዳኑን
የእግዚአብሔርን ቃል ቶሎ ብዬ በአዲስ ኪዳን 1-3 ቃላቶችን ላንብብላችሁና እንደዚህ ይላል። የመጀመሪያው ኤፌሶን ላይ ያለውን ምዕራፍ 1:7 ላይ እንደዚህ ይላል። በእርሱ እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘን። የምንን ይቅርታ? የኃጢአትን ይቅርታ። በሱ ቤዛነት በተደረገው በቀራንዮ መስቀል ላይ ተጋድሎ የኃጢአትን ምን ይቅርታ ምን አለን? አገኘን። እስቲ አገኘው በሉ። እስቲ ኃጢአተኛ አይደለም በሉ። ኃጢአተኛ አይደለም። ብዙ ሰው ይሄንን ነገር ለማለት ይከብደዋል። እስቲ በደንብ አሜን። ኃጢአተኛ አይደለምና አልደክም ማለት የተለያዩ ጉዳዮች ኃጢአት በክርስቶስ ኢየሱስ ተሰርዮልሃል። እስቲ ተሰርዮልኛል በሉ። ቆላስይስ 1:20 ላይ እንደዚህ ይላል። በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ ይልና በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። እስቲ በደንብ አሜን። ይሁላችሁ። የሚገርመው ይሄ ደም የአዲስ ኪዳኑ ደም የጌታን ራስ ስንወስድ ታውቃላችሁ አይደል? መጽሐፍ ቅዱስ የአዲስ ኪዳኔ ደሜ ነው ይላል። ይህ የአዲስ ኪዳን ምን ነው ይላል? ደሜ። እስቲ በደንብ አሜን። እስቲ የአዲስ ኪዳን ደም በሉ። እስቲ ከኃጢአት ሁሉ በሉ። ዋው ያነጻኛል በሉ። ኢየሱስ እሱ ያድናል። እኔ እነግርሃለሁ የትኛውም ሰው ይማማልብህ እኔ ዛሬ በጌታ ፊት ነበርኩና አንዳንዱ የገባው አንተ በጣቱን እንዲህ ተሰንጥቆ ጠብ በተደረገበት ደም ኪዳን ተገብቷል። ጣት መጽሐፍ ቅዱስ ላይ ደግሞ እዚሁ ዘሌዋውያን ላይ ምን ይላል? ካህኑ ወይፈኑን ካረደው በኋላ ለካህኑ ማድረግ የሚገባው ይላል ቀኝ አውራ ጣቱን ይላል ይቀባዋል ይላል። ቀኝ አውራ ጣቱን እንደገና ደግሞ ቀኝ ጆሮውን ምን ይለዋል ይላል ይቀባዋል። ከዛ በኋላ ቀኝ አውራ ጣቱንም ይቀባዋል። ካህኑ በዛ ሰዓት ተለይቷል። እስቲ በደንብ አሜን። ሰይጣን ኩረጃ ነው የሚያውቀው። በነገራችን ላይ ሰይጣን የራሱ የሆነ ነገር ምንም ነገር የለም። ኮርጆ ነው። እስቲ ኮርጆ ነው በለኛ። ኮርጆ ነው። መቼስ እንኳን ቤት እኔ ሄጄ አሁን አንዳንዶቹ ከዛ ከጨለማ ላይ ይመጣሉ። እኔ ሄጄ እና አንድ ጊዜ ሲሄድ አየከራማ እዚህ ተሰምሯል። ምንድን ነው ላል እንትን ያለባት ከዚህ ወዲህ ማለፍ አትችልም። ከየት ኮረጅከው? ታውቃለ ያለባት ወደ ቤተ መቅደስ መግባት አትችልም የሚለው ያንን ማንነት አንድ ሴት ደም ካለባት ወደ መቅደስ አትገባም። ስሬት አይደረግላትም። ከሰፈር ውጪ ነው የምትሆነው። ስለዚህ ያንን ነገር እኔ ቅዱስ ነኝ ለማለት እሱ ቅዱስ ነው። እስቲ ሰይጣን ቅዱስ አይደለም በለኛ። ማስመሰል ነው የሚችለው በለኝ። የሚገርመው ብዙዎችን የሚያጣላቸው በዛች ነው። በቃ ትንሽ ከዛ በሩን ሰርቋል፣ አካሄድ ሰርቋል። ብዙ ነገር የተሰረቁ ነገሮች አሉ። እስቲ ዛሬ በሉ እስቲ ከህይወቴ ላይ የትኛውንም የጨለማ ኪዳን የክፉ ሰዎች ኪዳን በኢየሱስ ተበለኛ ሰርሻለሁ በለኝ። እስቲ በኢየሱስ ስም የተሰረዘ ይሁንልህ። ላመናችሁ ሆነላችሁ። እዚህ በደንብ አሜን በለኛ። ስለዚህ እዛኛው ቤት አብዛኛው ሰይጣን የኮረጃቸው ነገሮች ብዙ ነገሮች አላቸው። አልባሳት በጥል ከዛ ተኮርጆ ነው። ከቤተ መቅደስ ተኮርጆ ነው። ምን አልባሳት አለው? ለነገሩ ተዋርዶ ነው። ከዛ ሰይጣን ምን ነበረ? እስቲ በሉት ሰይጣን ምን ነበር? በደንብ በሉታ። አንዳንድ ጴንጤዎች በአካሉ ጴንጤ ነበርኩ ሲሏችሁ ሰይጣንም መልአክ ነበር በሏቸው እንዲመለሱ። እስቲ በደንብ አሜን። አሁን አይደንቅም? የሚገርም በጣም ከመላእክት አለቆች አንዱ ይለዋል። አለቃም ነበረ ተባሮ ነው። እኔ የምትለው ነገር አባረረ። በማን በልዑል ገና ሐሳቡን ተሰጥተው ሲሶን ይዞ ከመቼው አንተ የሰይጣን ክፋቱ ከመቼው አሳምኗል። ሲሶ 1/3ኛውን አሳምኖ እኮ ነው ይዞ የወረደው። መጀመሪያ አስጠንቷቸው ታውቃለህ። የሆነ የስተት ትምህርት አስጠንቷቸው እንዴ ያንን ከሚመስል መንግስት ከእግዚአብሔር መንግስት ሲሶን ይዞ ነው ወረደ። እንዴት እሺ ታሉት ካለ ሲመላለስ አጣሏቸው። የሚገርማችሁ አካሄድ
ልክ እንዴት ነው ያደረገው ካላችሁ እንደ አቤሴሎም ዳዊትን ሊፎካከረው ሲፈልግ የህዝቡን ልብ ወደ ራሱ ሊስብ ሲፈልግ እንዲያደረገ አቤሴሎም ደጅ ላይ ቆሞ ሰላም ነው አንደና መጣው ልጅ ሃሌሉያ እንዴት ሰላም ነው ምናምን እያለ የህዝቡን ልብ ሁሉ ይላል አቤሴሎም አሸፈተ። ወዴት? ከዳዊት ወደሱ። ለምን? ሰላምታው ወይተተና ይገርም ጫካ ወስዶ ሊገል። የአቤሴሎም ደግሞ አሟሟቱ አላማረ። እንዴት ነው የሞተው? ሚነግረኝ ያነበበ ጸጉሩ ረጅም ስለሆነ በጫካ ውስጥ እየሄደ እያለ ነው ዛፍ ነው የገደለው። የፈለገውም ዛፍ ስለነበር ሰው እንደ ዛፍ ገደለው። እሺ የኢየሱስ ደም በለኝ። እሺ ይበልጣል በለኝ። እሺ በደንብ ይበልጣል በለኝ። እሺ ኢየሱስ ያድናል። አሜን። ዛሬ እኔ መሰረዘው ነገር አንዳለ የሆነ የተገባ ኪዳን፣ በደም የተደረገ ኪዳን፣ በዘሮቻችሁ መካከል የተደረገ ኪዳን አውቃችሁ ሳታውቁም እናቶቻችን አባቶቻችን ሳያውቁት ወደ ጠንቋይ ቤት ወደ አዋቂ ቤት ሄደው ያስደረጉት የትኛውም ኪዳን ዛሬ እመነኝ እግዚአብሔር ይገለብጠዋል። አሜን። ከህይወትህ ላይ ይገለብጠዋል። ይኸው ይገለብጠዋል። አሜን። እንዴት ነው ምልክቱ? የሆነ ቅድመ አያትህ በእንትን ሞቶ ከሆነ አንተንም ያ ህመም ይዞ ከሆነ ልንገርህ በዛ ህመም አትሞትም። አሜን። እዚህ በደንብ አሜን በለኛ። ምልክቱ ስለሆነላችሁ ዘር ውስጥ አንድ ተከታታይ ተመሳሳይ ነገር ታገኛላችሁ። አሁን ግን እኛ የክርስቶስ ዘር እሺ እኔ የክርስቶስ ዘር ነኝ በለሽ። ይሳካልኛል በለሽ። በደሙ ኃይል እወጣለሁ በለሽ። ኢየሱስ እሱ ያድናል። ትልቁ ነገር እኔ በደንብ አድርጋችሁ እንድታውቁልኝ የምፈልገው የመጀመሪያ የኃጢአት ስርየት ነው የተደረገው። የምን ስርየት? የኃጢአት ስርየት። በደሙ ምክንያት ሌላው ምንድነው የተደረገለት ካልከኝ ዓለሙን ሁሉ ከራሱ ጋር ምን አደረገ ይላል? አስታረቀ። የታረቀ ዓለም አለ። እስቲ በደንብ አሜን። እስቲ ከራሱ ጋር በሉኝ። እስቲ እግዚአብሔር ራሱ አስታርቋል በሉኝ። እስቲ ቶሎ ላንብብላችሁ ያወጣኋቸውን ጥቅሶች። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ እርሱ የኃጢአታችን ማስተሰሪያ ነው፣ ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። ቅድም እሱ የኃጢአታችን ምንድነው ይላል? ማስተሰሪያ። እህቴ ልንገርሽ ምንም ድካም ውስጥ ዛሬ በክርስቶስ ኢየሱስ ደም ነጽተሽ ትወጫለሽ። እዚህ የኢየሱስ ደም በለኛ ያነጻኛል፣